እሺ እንጀምር አይደል? እግዚአብሔር ይመስገን። ባለፈው ሳምንት አይተን ነበር ዕብራውያን ምዕራፍ 8 እና እዛ ስፍራ ላይ በጣም ቆንጆ ነገር እያየን ነበር። ዕብራውያን ምዕራፍ 8 ላይ ስለ ቤተ መቅደሱ አገልጋይ ምን እንደሆነ እያየን ነበር። የቤተ መቅደሱ አገልጋይ እና ያንን ስንመለከት እዚህ እንትን እያወጣው ነው ቶሎ ስለማይወጣ ያው ለማንበብ እንትን እያልኩ ነው እየፈለኩ ነው። ዛንብብላችሁ ዕብራውያን ምዕራፍ 8 ላይ አስታውሼ እንድናገር ያ አውጥታችኋል? አንብቡት። ዕብራውያን ምዕራፍ 8 ከተናገርነው ዋናው ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እሺ እርሷም በሰው ሳይሆን በጌታ የተተከለች ናት። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማልና ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። ይበቃናል። ምን የሚለው ነው? 2 ቁጥር ያለው ነው። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት የሚል ነው። ይህንን ነገር ስናይ ነበር። እስቲ አጭር ጸሎት እናድርግ። እጅግ በጣም አድርገን እናመሰግናለን። ክብርና ምስጋና ለአንተ ይሁን። በሰማይ የምትኖር አባታችን ክብር ለአንተ ይሁን። ከፍ በል። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ጌታ ሆይ በዚህ አለ በመምጣትህ ደስ ይለናል። በመገኘትህ በህልውና እጅግ እንረካለን። ዛሬም ወደ መገለጥ ተራራ እንድትወስደን እንጸልያለን። በአእምሮአችን መንፈስ መታደስ፣ የልቦናችን አይኖች መብራት፣ የመጥራትህ ተስፋ፣ በእኛ መካከል ያለው የርስት ባለጸግነት፣ የመለኮት ኃይልህ ምን ያህል ታላቅ እንደሆነ የምንረዳበት ልቦና፣ አይምሮ፣ ጆሮ ይሰጠን። የመስማት አቅማችን ይጨምር። ተገናኘን። በኃይል ንጠቀን። በኃይል በልዩ ሁኔታ ተናገረን። በዚህ እየተነጋገርንበት ባለው በዚህ ቃል መለኮታዊ ብርሃን ይፍሰስበት። ልዩ መገለጥ ወደ እያንዳንዳችን ይምጣ። በዛ መገለጥ ዕውቀት ንጥቀት አለ፣ እድገት አለ፣ አንተን ማወቅ መተዋወቅ አለ፣ አንድነት ይፈጠራልና ብዙ ድል፣ ብዙ ረፍት፣ ብዙ ደስታ፣ ብዙ ምስጋና አለ፣ አምልኮም አለና ክብር ላንተ ይሁን። እጅግ በጣም አድርገን እንባርካለን። ስለ ሁሉም ነገር ከፍ ከፍ በልልን። መንግስትህ በክብር በኃይል ትውረድ። ከፍ በል። በተወደደው ልጅ በኢየሱስ ክርስቶስ ስም ጸልይ። አሜን። ባለፈው የእውነተኛይቱ ድንኳን አገልጋይ እርሷም በሰው ሳይሆን በጌታ የተተከለች ናት የሚል ሐሳብ ላይ እንዴ ትንሽ እንትን ብዬ ማለፍ አለብኝ። አብዛኞቹ ማለት እንግዲህ ስንተኛ እንደሆነ አላውቅም። 3 ሰው የለም ነበር በዛን እና ግን መስማት አለባቸው። የመቅደስና የእውነተኛይቱ ድንኳን
አገልጋይ። በጣም የሚገርማችሁ የመቅደስ እንደገና የእውነተኛይቱ ድንኳን ነው የሚለው። መቅደስ ያው መቅደስ ነው፣ እኛ ነን። ግን የትኛው መቅደስ እና ድንኳን ማለቱ ምን ማለቱ ነው? ጊዜያዊ ፈራሽ መሆኑ ነው። ስለዚህ ድንኳን የሚሆነው ምድራዊ መኖሪያችን ምን ቢፈርስ ማለቱ፣ ድንኳን ማለቱ ምኑን ነው የሚያሳየን? ፈራሽ የሆነው ሰውነታችን ሸክላውን ነው የሚያሳየን። አሁን ማለቱ ነው። አሁን በድንኳኑ መቅደስ እውነተኛው መቅደስ ይኖራል። እውነተኛ አገልጋይ ነው የሚለን በዚህ ሰውነታችን። ወደፊትስ በዘላለማዊ ቤት ውስጥ ይኖራል። ማለትም ሞትን መበስበስን ምን ባረገ በዋጠ ዘላለማዊ አካል ውስጥ ደግሞ ምን ይላል እግዚአብሔር? ይኖራል። አሁን ግን ያለንበትን ነገር ለማስታወስ ፈራሽ ነው፣ ጊዜያዊ ነው ይለናል። የዘላለማዊ ቤታችን እንለብሰዋለን ይለናል አይደል? ሌላ ቦታ ላይ። ስለዚህ የእውነተኛይቱ ድንኳን አገልጋይ፣ የመቅደስ አገልጋይ በጌታ የተተከለች ናት ይላል። ስለዚህ እውነተኛ መቅደስ አገልግሎት ለማየት ወደ ራእይ ምዕራፍ 11 ሄደ። ምዕራፍ 11 ራእይ እዛ ስፍራ ላይ ነው እንትን ያደረግነው ብዙ ነገር ለማየት የሞከርነው። ምን ይላል ቁጥር 1 ላይ? በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያ የሚሰግዱትን ለካ። የመቅደሱ ውጭ ያለውን እድሞ ለአሕዛብ ተሰጥቷልና ምን አድርገው? ተወው፣ አትለካው። እነርሱ 42 ወር የተቀደሰችውን ከተማ ይረግጧታል። እና በትር የሚመስል ግን ምን ያልሆነ? በትር ያልሆነ ምንድነው? እሱ መለኪያ ነው። ዮሐንስ ነው የሚያወራል። ለእኔ ምን ሆነኝ ነው የሚለው? ተሰጠኝ። ዮሐንስ ምንድነው? እንደኛ አይነት ሰው ነው እና እግዚአብሔር ልጅ ነው። ከቤተ ክርስቲያን ሪሊ ምን ሆኗል? ወጥቷል። ወደ ዙፋኑ ገብቷል። ምዕራፍ 4 ላይ እና በመንግስቱ ውስጥ ወይ በእግዚአብሔር መንግስት ውስጥ በመንፈሳዊ ዓለም ውስጥ በሰማይ ውስጥ ስላለ መቅደስ ነው የሚያወራው እንጂ በምድር ላይ ፈራሽ ስለሆነ መቅደስ አይደለም። የነ ሰለሞን ቤተ መቅደስ አይደለም። ሰው እዚህ የሰራው በጌታ የተተከለውን መቅደስ እያየ ነው ያለው። አያችሁት? በሰው አይደለም። አሁንም በሰው አስተሳሰብ በሰው አይምሮ የተተከሉ ብዙ ምኖች አሉ፣ መቅደሶች አሉ፣ ሲስተሞች አሉ። እሱን አይደለም ለማለት ነው። በውጫዊ ሳይሆን ወደ ውስጥ የገባ ነው ብለን ባለፈው አይተናል። ወደ ሰማያት ውስጥ ገባ አለ። የት ነው የገባው ስንል እኛ ውስጥ ነው። ስለዚህ በመንፈሳችን ጥልቅ ውስጥ ያለ መቅደስን ነው እዚህ ጋር የሚያሳየን። የሱ መለኪያ አለው። መለኪያው በትር የሚመስል ነው። በትሩ ማን ነው? ከይሁዳ ነገድ ምን ይወጣል? በትር ይወጣል። የሞዓብን ማዕዘን ምን ያደርጋል? ይመታል። እና ስለ በለዓም ስለ ክርስቶስ ከይሁዳ ነገድ ምን እንደሚወጣ ይናገራል። ይሄ በትር በሌላ ቦታም ብዙ ማስረጃዎች አሉ። በትር ክርስቶስ ነው። ስለዚህ የዚህ የመለኪያው ትርጉም መለኪያው የእግዚአብሔር መለኪያ ማን ነው ማለት ነው? ክርስቶስ ነው። ስለዚህ እስቲ ምን ተባለ? ተነስተህ የእግዚአብሔርን መቅደስና መሠዊያ በዚያ ደግሞ ምን የሚሉትን የሚሰግዱትን ምን አድርጋለ? ለካ። በመቅደሱ ውጭ ያለው እድሞ ለአሕዛብ ተሰጥቷል። ምን አትበለው? አትለካው። እነርሱ አሕዛብ ማለቱን 12 ወር የሚቀርታ 42 ወር የተቀደሰችን ከተማ ይርቁታል ብሎ ይናገራል። ስለዚህ የሚለካውን ትተን ትንሽ ጊዜ የማይለካውን እናወራ። ከየት ውጪ? ከመቅደሱ ውጪ ያለው እድሞ ሚንስ ኮርት ይለዋል። አደባባይ ማለት መሰለኝ። ስለዚህ አሁን ይሄንን መቅደስ የሚያሳየን የድሮውን መቅደስ ነው ምሳሌያዊ በሆነ መልኩ። አሁን ያለውን መቅደስ ነው። እኛ የእግዚአብሔር ቤተ መቅደስ ነው። የዚህ ቤተ መቅደሱ ውጪ ምኑ ነው? ይሄ ነው። ይሄ ከውጪ ይሄ የምናየው ነገር በሙሉ ምንድነው? ውጫዊ ነው። ሌላው አሁንም ገባ ልበለው ውስጥ ውጪ
የነፍስ ምን ሐሳብ በሙሉ የውጪ ነው። ይሄን ውጪውን ምን አትበለው ነው የሚለው። ለምን ለአሕዛብ ምን ሆኗል? ተሰጥቷል። ተወው። እግዚአብሔር እንግዲህ በውጪ ያለ ማንኛውንም ምን ሃይማኖታዊ እንቅስቃሴ ምን አይልም፣ አያይም፣ አይለካም። ለምን? ክርስቶስ የለበትም። እነዚህ በውጭ ያሉ ምኖች ፕሮግራሞቻችን፣ ስርዓቶቻችን ምን አይሉም ማለት ነው፣ እንደማይለኩ ነው የሚነግረን። እናንተ እግዚአብሔር ምን እንደማይለው ወደ ቁጥር እንደማያስገቡ ተወው። 42 ወር ማለት ምን ማለት ነው? 3 ዓመት ተኩል ነው። 3 ዓመት ተኩል ምንድነው? የሰባት ግማሽ ነው። ምንድነው የሚያሳየን? ፍጹምነትን ምን የሚል ነው? የሚሰብር ባህሪ ነው እንጂ ቁጥር አይደለም። አንታይ ክራይስት ስፒሪት እንደሆነ የክርስቶስ ተቃዋሚ ፍጹምነትን ምን የሚል የሚቃወም ጎደሎ ነው። እና እነዚህ በውጭ ያለው ምን የትኛውም የአምልኮ የሃይማኖታዊ እንቅስቃሴ ወደ ፍጹምነትን ምን አያደርጉም ነው አያሳይ። ስለ ፍጹምነትም ሲነገረው ምን ይላል? አዎ ክርስቶስን ሊያውቀው የማይችል ባህሪ ነው። ከክርስቶስ ጋራ እንዲያውም ክርስቶስን የሚያሳድድ ነው። የክርስቶስን ቦታ ሁሉ ምን የሚል የሚነጥቅ ባህሪ ነው። እና ምን አትበለው፣ አትለካው። ቢለካም ልኬት ውስጥ አይገባም፣ አይሞላም። አሁን የሚለካውን ተነስተህ የእግዚአብሔርን መቅደስና ምኑን መሰዋን በዛ የሚሰግዱትን ለካ። አሁን የእግዚአብሔር ምንድነው የተባለው? መቅደስ። የእግዚአብሔር መቅደስ ማለት ምን ማለት ነው? የእግዚአብሔር ማደሪያ ነው። ኦኬ። አሁን በቤተ መቅደሱ እንሂድ። የድሮውን ቤተ መቅደስ ማለት ነው የጥንቱ እና አደባባይ፣ ቅድስት እና ቅድስተ ቅዱሳን። እግዚአብሔር የት ነው የሚያድረው? እዚህ ውስጥ ነው የሚያድረው። ቅድስተ ቅዱሳን ይሄ ቅድስት ነው። ይሄ አደባባይ ነው። ስለዚህ አሁን የሚለካው የት ነው ማለት ነው? ይሄ ሰው ውጪውን አይለካም። ያያችሁ ይሄ መጋረጃ ነው። ከመጋረጃው ውጭ ያለው ምን ያደርገው? አይለካው። ወደ መጋረጃው ውስጥ ገብቶ ነው የሚለካው። መቅደስ ውስጥ የእግዚአብሔር ቤተ መቅደስ ነው ያልኩት። እግዚአብሔር ባለበት ቦታ ላይ ነው ምን የሚያደርገው? የሚለካው። ክርስቶስ እዛ ነው ያለው፣ እግዚአብሔር እዛ ነው ያለው። ስለዚህ ከመጋረጃው በስቲያ ሰውየው ሲገባ ምን ይዞ ነው የሚገባው? ትዝ ይላችኋል? ደም ይዞ ነው። ለኃጢአት ሙሉ ክፍያ ምን ተከፍሎ ሰውየው ምንድነው? ያለ ኃጢአት ነው ገቢው። ባዛ አዳማዊ ባህሪ አሕዛባዊ ባህሪ የለም። ሲገባ እንዲለካ የተነገረው መጀመሪያ ምኑን ነው? መሰዊያውን ነው የሚለው። ምን አይነት መሰዊያ ነው እዛ ውስጥ ያለው? እዚህ ውስጥ መሰዊያ አለ። አይገርም? መሰዊያ ግን የሚታወቀው አደባባይ ነው። በአብዛኛው የበጎች የምንሱ የሚታረዱበት እዚህ ጋር ለኃጢአት። እዚህ ውስጥ ምን አለ? ምን በምን የተሰራ ነው? እዚህ ያለው በነሐስ ነው። እዚህ ያለው በወርቅ እና ምን ይታረድበት ይሆን? እዚህ ውስጥ ምንድን ነው የሚቀርበው? መስዋዕት በፍጹም አይቀርም። ኃጢአት አለ ማለት ነው። እሱ የገባው ወደ ሌላ ቦታ ነው። አሁን መሰዊያው ላይ ደም ያቀርባል እንዴ? እኮ እሱ ነው የምጠይቀው ከሆነ። ስለዚህ ዕጣን ነው የሚያጨሰው ማለት ነው። በወርቁ ላይ ዕጣን ይጨሳል። ይሄ የቅዱሳን ጸሎት ነው ይለዋል ራእይ ላይ። በወርቅ መሰዊያ ላይ ዕጣን ሲጨስ የቅዱሳን ጸሎት ወደ እግዚአብሔር ምን ሆነ ይላል? ወጣ ነው። አሁን ምኑን ለካ ነው የተባለው? መሰዊያውን የወርቁን መሰዊያ ምን አድርገው ለካው ነው እንጂ ዕጣኑን አይደለም የሚለካው። የሚቀርበው ነገር ምን አይልም አይደለም፣ ማቅረቢያውን ዕቃውን ነው የሚለካው። ይሄ ማንነት መሰለኝ። መሰዊያ በዚህ ጉዳይ ላይ ማቴዎስ ምዕራፍ 23 ላይ ጌታ ኢየሱስ ክርስቶስ ከፈሪሳውያን ጋር የሚነጋገረው ነገር አለ። እናንተ እውሮች ፈሪሳውያኖች መሰዊያው ነው ወይስ መባው ነው የሚበልጠው ይላቸዋል።
በእነሱ ትምህርት ምንድነው የሚበልጠው? መባ ነው። እንዴ እናንተ እንዴት መባ ይበልጣል? ለመሆኑ መባውን የሚቀድሰው መሰዊያው አይደለም እንዴ ብሎ ምን ያደርጋቸዋል? ያው ሲቋቋማቸው እናያለን በነበረው ጊዜ። አሁንም እንደዚሁ ነው አይደለ እንዴ? የሚቀርበው ነገር አይደለ እንዴ? አሁን ከፍተኛ ዋጋ ያለው ማለት የምናይበት ሃይማኖት ስርዓት ውስጥ ስትገቡ ስንመለከት ምንድነው ዛሬ ቸርች ተብሎ በሚጠራበት ሲስተም ውስጥ ምንድነው ትልቁ ነገር? መባ ነው። መባ ላይ ነው ሁሉም ትኩረት የሚያደርገው። ሚንስ መባ ማለት አገልግሎት ነው አይደል እንዴ? ለእግዚአብሔር የሚደረገው ነገር እንቅስቃሴው ላይ ነው፣ የሚሰጠው ላይ ነው። ሰጪው አይታይም። መባውን የሚያቀርበው ሰውዬ ምን አይባልም? አይለካም። በሰው አይን ሁሉ ጊዜ የሚገባው ሰውዬው ያደረገው። ለምሳሌ ቸርች ማሰሪያ ወደ 500 ሺህ ብር ሲሰጥ የሚታየው ሰውዬው ሳይሆን ምኑ ነው የሚታየው? የሰጠው ብር ነው። ዘማሪው እዛ ጋር ቆሞ ምን ሲል ጊታር እየመታ ሲንሳተር አሪፍ ድምጽ አውጥታ ስትዘምር ሲዘምር ነው ምኑ የሚጋነንለት? የድምጽ አወጣጡ፣ የዜማው፣ የመዝሙሩ አይነት ነው። ምን ልኬት ውስጥ የሚገባው የሰውየው ማንነት ማን ይለካዋል? እግዚአብሔር እንጂ። ስለዚህ እግዚአብሔር ከጮቱ ጋር ምንም ጉዳይ የለውም። በምን መንፈስ ነው ይሄን ሰው የሚያገለግለው ነው? ማንነት ላይ ነው። እና መሰዊያው ነው የሚለካው። አያችሁት? መሰዊያው ምንድነው? ስታንዳርዱ ክርስቶስ ነው። በክርስቶስ ማንነት የማይደረጉ ነገሮች በሙሉ ዋጋ የላቸውም። ማንም ሰው ተነስቶ ለእግዚአብሔር ይሄን ላድርግ ብሎ ቢነሳ ዜሮ ነው በፍጹም። በሰው ዘንድ ግን ምስጋናና እልልታ እንደሚያገኝ እኔ ምንም ጥርጥር የለኝም። በሰው ፊት የከበረ በእግዚአብሔር ፊት ግን እርኩስ ነው ይላል ምሳሌ። ሰው መሰዊያው ማለት ክርስቶስ ነው። ያ ወርቁ የመለኮት ምሳሌ አይደል? ኦኬ። አሁን ደግሞ ወዴት ነው ምን የሚሉትን ደግሞ በዛ የሚሰግዱት እነማን ናቸው? ምንድን ናቸው ማለት ይቀርታሽ? እዛ ቅድስተ ቅዱሳን ውስጥ ገብተው ምን የሚሉ የሚሰግድ ማንነት አለ። ለእግዚአብሔር ምን የሚያቀርብ አምልኮን የሚያቀርብ ማንነት አለ፣ ስግደት። ስለዚህ ይሄ የሚወስደን የት ነው? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ነው። ምንድነው የሚለው? 23 24 ሴትዮዋ ጥያቄ ጠይቀዋለች ለኢየሱስ ክርስቶስ። ትዝ ይላችኋል? አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ መስገድ በኢየሩሳሌም ስላላችሁ የት ነው እውነተኛው ስግደት የሚካሄደው ሲላት፣ አንቺ ሴት ነኝ በኢየሩሳሌም ወይም በዚህ ተራራ ለአብ የማትሰግዱበት ጊዜ ይመጣል፣ አሁንም ሆኗል። እግዚአብሔር ምንድነው? መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። አብ እንደነዚህ ያሉትን ምን ይላል? ይሻል፣ ያስፈልጉታል ይላል። ስለዚህ እግዚአብሔር ምንድነው? መንፈስ ነው። እና ሰውም ለእግዚአብሔር የሚሰግደው በምንድነው? በመንፈስ። ስለዚህ የሚለካው ምኑ ነው ማለት ነው? ሰውየው ያ የሚሰግድበት እውነተኛነትና መንፈስ የክርስቶስ አይነት ካልሆነ ስለዚህ ይሄ ከውጭ ነው የሚለካው። ባካችሁ በፍጹም ወደ ውስጥ የገባ ነገር ታያላችሁ። የእውነተኛይቱ ድንኳን አገልጋይ የት ነው ያለው? ውስጥ አለ። እሱ ይለካል፣ ሁሉ ቀን ይለካናል። የምናደርጋቸውን ነገሮች ሁሉ ሚዛን ላይ ያስቀምጣል። ልክ ነው፣ ልክ አይደለም እንላለን። የሚገርማችሁ ልኬት አለን፣ ውስጣችን በትራለን። አኗኗራችን አካሄድ በየደቂቃ በየሰከንዱ በማያቋርጥ ሂደት እንለካለን። የተለቀቀን አይደለም። በዚህ እውነት ውስጥ በቃ ነገራችን በሙሉ አደጋው ሲገባ በጣም ቀይ መብራት ይበራል። አልበራባችሁ? ስለዚህ ልኬት አለን፣ ልክ አለን። ልካችን ማን ነው እንጂ ፓስተር አይደለም ወይ ወንጌላዊ፣ ሐዋርያ፣ ነብይ በፍጹም ሊሆን አይችልም።
አይችልም። በውጪ እኔ እናንተ የኛ ልክ አናገኝም። የኛ ልክ እግዚአብሔር ነው። በቃ ራሳችንን ከማን ጋር ነው የምናስተያየው? ከራሱ ከእግዚአብሔር ጋር ነው። ምን ነው እንዲያወራ የሚል ሰው ካለ አይ ካለ ነው ያልኩት። ለህይወታችን መስዋዕት የተከፈለው ምን ያህል ዋጋ ነው? ያው ራሱ አይደል የተከፈለልን ዋጋ እሱ ነው እኛ ጋር ያለው። ስለዚህ እንድንኖር የሚፈልገው በእርሱ ነው፣ በራሱ ነው። እሱ እንደተመላለሰ ምን ይበል ይመላለስ። እርሱ እንደተመላለሰ የማይመላለስ ከሆነ አላየውም አላወቀውም ብሎ ልኬቱ ያወራል። ልጆች ሆይ ኃጢአትን እንዳታደርጉ እሱ ምን እንዳደረገ እንደተመላለሰ ተመላለሱ። እሱ በብርሃን እንደተመላለሰ ሰውም በብርሃን ምን ካላለ አያውቀውም ብሎ በቃ ምንድነው እሱ ቀላል በሆነ እና ትልቅ ነገር ይነግረናል ዮሐንስ። አሁን ግን ስታንዳርዱ ይሄ ነው፣ መለኪያ ይሄ ነው። ወደዛ ሰፈር ስንሄድ ግን ከዚህ የወረደ ምንድነው? ንግግር ነው፣ ህይወት ነው፣ መለኪያ ነው ያለው። ታዲያ ከእግዚአብሔር ውጭ ነው ይሄ እጅሞ ነው። አሕዛብ ይረግጡታል የተባለው ነው። ያ አያችሁ፣ ያ ክርስቶስን እኮ ነው የሚረግጡት። የተቀደሰውን ስፍራ ምን ያደርገዋል? የጥፋት ርኩሰት ይረግጠዋል የተባለ ያልሆነ አስመሳይ ግብዝ እውነተኛ ያልሆነው ቦታውን ምን ያደርገዋል? ይረግጠዋል። አዎ ስሙ ነው ማለት ነው። በስሙ ምን እየሆነ ነው? እየተረገጠ ነው። ግን የሚጠራውን ስም ህይወትና ባህሪ ምን አይልም? አይገልጥም። አትለካው ተሰጥቷል። ኦሬዲ እግዚአብሔር ሰጥቷል። አቤት በሉዓላዊ ፈቃዱና በዚህ ቃል እውነትን ቦታው እንዲረገጥ ምን አድርጓል? ፈቅዷል። ሰው በእግዚአብሔር ስም በኢየሱስ ስም እንዲያታልል እንዲወሻክት ይሄን ሁሉ ስራ እንዲሰራ እግዚአብሔር ምን አድርጓል ማለት ነው? የተሰጠ ነው። እውነትን በፍቅር በዚህ እውነትን በፍቅር ስላልተቀበሉ አይደለም የሚለው ለማይረባ ነገር ተላልፈው ተሰጡ ነው። እና ይሄንን ይመስል ነበር ባለፈው ያየነው። አሳጥሬው ነው። በእርግጥ በባለፈው ላይ ነው። ይሄን ስላልሰማችሁ እንግዲህ ምን ላድርግ እና እናንተ እንግዲህ ከዚህ በላይ እዩት። እሺ እና ከዛ በኋላ እኮ የተውን ይመስለናል ብዙ ነገር አይደል? ይሄን ከሰማን በኋላ የምናየው ነገር ላይ ምን ማድረግ ጀምረናል? መፍረድ ጀምረናል። ልክ አይደለም ይላል። ኦኬ ወደ 8 ተመለስኩ። ዕብራውያን ከ3 ጀምሬ ላንብብ። ሊቀ ካህናት ሁሉ መባና መስዋዕትን ሊያቀርብ ይሾማል። ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖርስ እንደ ሕጉ መባን የሚያቀርቡት ስላሉ ካህን እንኳን ባልሆነ ስለ ክርስቶስ ነው የሚናገረው። እነርሱም ሙሴ ድንኳኑን ሲሰራ ሳለ እንደተረዱ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራ እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና። እሺ ከቁጥር 6 ጀምሮ ያለውን ነው የማወራው። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን ከዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር። እነርሱን እየነቀፈ ይላቸዋል፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብጽ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳኑ አልጸኑምና እኔም ቸል አልኋቸው ይላል ጌታ። ከዚህ ወራት በኋላ ከእግዚአብሔር ቤት ጋር ከእስራኤል ቤት ጋር የምገባው ኪዳን ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናቸው አኖረዋለሁ፣ በልባቸውም እጽፈዋለሁ፣ እኔም
አምላካቸውን አለ እነርሱ ሕዝብ ይሆኑኛል። እያንዳንዱ ጎረቤቱን እያንዳንዱ ወንድሙን ጌታን እወቅ ብሎ አስተምረው ከታናሽ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ምክንያቱም አመጻቸውን እምራቸዋለሁ እሱን እንዳናቅ የከለከለንን ኃጢአታቸውንም ደግሜ አላስብም። አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌውና ውራጅ የሆነውስ ሊጠፋ ቀርቧል እና የሚሻለውን ነገር ነው የሚያሳየው። በሚሻል ምን ተስፋ፣ በሚሻል ኪዳን፣ በሚሻል አገልግሎት ውስጥ ነን ያለነው። ልድገማ፣ በሚሻል ተስፋ፣ በሚሻል ኪዳን፣ በሚሻል አገልግሎት ውስጥ ነው ያለነው። ኪዳን፣ ተስፋ፣ አገልግሎት ሶስት ነገሮች ናቸው እና አሁን ግን በሚሻል ኪዳን ነው፣ አሁን ግን በሚሻል ተስፋ ቃል በተመሰረተ ምን በሚሻል ምን ኪዳን መካከለኛ እንደውም በዚያ ልክ እጅግ የሚሻል አገልግሎት አግኝተዋል ይለናል። እና ምንድነው ያንጸባር ማለት እያስተያየ ያለው ነገር ምንድነው? አሮጌውንና አዲሱን አይደለ? ያለፈውንና ያሁኑን ነው። አሁን ይሄንን ነገር ስናይ ይሄን ነገር ስናይ አሁን የብሉይ ኪዳን የድሮ ስርዓት አለ አይደል? የትንቢት ስርዓት አለ፣ የአገልግሎት ስርዓት፣ የቤተ መቅደስ ስርዓት፣ ብዙ ስርዓቶች አሉ አይደል? ቸርች ደግሞ አለች እዚህ ጋር። ከዛ ስርዓት ምን ሆነናል ብላለች? ወጥተናል ትላለች። በእርግጥ ምን አይታረድም? የመስዋዕት ብዛት የከብቶች እንስሶች አይታረዱም በእርግጥ አይደለ? እና ቤተ መቅደስም የለም በእርግጥ ይሄ የለም፣ ይሄ ቅድስተ ቅዱሳን ምናምን የሚባለው ነገርም የለም አይደል? ግን የሚገርመው ግን ህግ አለ፣ ነቢያቶችም አሉ አይደል? አዎ። እና ብዙ ውጫዊ ስርዓቶች ግን አሁንም እንዳሉ ነው የምናየው እዛ ጋር። ስለዚህ ብሉይ ኪዳን አሁንም እንዳለ እናየዋለን። አያችሁት? የቆየው ምን ኪዳን አለ። ምኑን ለውጦ የሆነ መልክ ለውጦ ሲንቀሳቀስ ይታያል። ባለፈው አውርቻለሁ። አሁን ስለምሳሌ ስለ መዝሙር፣ ስለ መዘመር፣ ስለ ዝማሬ እንትን ያሉ ሰዎች አሉ። ማአት በቃ በሺህ የሚቆጠር ዘማሪዎችን የሆነ መድረክ ላይ ምን አደረጉ? አሪፍ ልብስ አልብሶ በዓለም ላይ ያሉ የሙዚቃ መሳሪያዎች በሙሉ የተመረጡ መሳሪያዎች በሙሉ ምን ሆነው ተደርድረው በጣም የታወቁ ምኖች ፒያኒስቶች፣ ሳክሲፎን ምናምን እነዚህ የሚጠቀሙ ሰዎች የታወቁ ሰዎችን ደርድሮ በቃ ቅልጥ ያለ ለእግዚአብሔር መዝሙር መዘመር በጣም የሚናፍቁ ብዙ ሰዎች አሉ። እንደዚህ ምን ማድረግ በዓል ማድረግ። በነገራችሁ ላይ ይሄ ስርዓት እኮ ማን አድርጎታል? ዳዊት በዘመኑ አድርጎታል አይደል? የተመረጡ ምኖች ነበሩት ዘምራን በሺህ የሚቆጠር ዛሬ ማንም ያላደረገውን የመዘምራን ቁጥር እሱ እኮ አድርጎታል። ቀድመዋቸዋል እኮ አላወቁም እንጂ ያ ሰውዬ በስጋው ስርዓት ምን አድርጎታል? ጨርሶታል። አሁን ደግሞ የእሱን ስራ ሊደግሙ የመጡ ሰዎች ብዙ ሰዎች አሉ። ብዙ ቀጠሩ፣ ብዙ ራዕይ ያላቸው ለዚህ ላይ የሚተጉ ሰዎች አሉ። አይዘመርም ማለት ነው አለኝና እኔ ችግር አለው አላልኩም፣ ግን ችግር ያለው እዚህ ጋር ነው እንጂ እንዘምራለን እኛ። አወራዋለሁ ግን በደንብ ችግሩንም በዛው ማውራት ሞክራለሁ። እንግዲህ እግዚአብሔር ወረዳይ። ችግሩ ምንድነው?
ሺህ ጊዜ ከተማርኩት ትምህርት ጋር ማስገባት እችላለሁ። በቃ አይለካውማ እግዚአብሔር አምልኮን በዚህ አይለካማ። የለም ይሄ የምናየው የህዝብ ምን ስብስብ የሙዚቃ የሰዎች ጩኸት ውጫዊ ስለሆነ ምን አይለው አይለካው። ሰው ሊያደርገው ይችላል፣ ያድርገው፣ ያስደስተው። እኔ እሱን አልከራከርም። እኔም አደርገዋለሁ ካገኘሁት ደስ ይለኛል። ለእግዚአብሔር ግን ምን አይልም፣ አይመጥንም። እግዚአብሔር ምንድነው የሚመለከው? በምንድነው? በመንፈስና የሚሻለው እሱ ነው። ምን እያስካደን ነው? እዚህ ጋር የሚሻል እያለ ምን እያስካደን ነው? ውጫዊውን ስጋዊውን አይደል እንዴ? ሰብአዊውን ስርዓት ወግ ምን እያደረገን ነው? እያስጣለን እኮ ነው እንዴ? ይሄንን እኮ ሃይማኖት የሚነካካው እኮ በትንሽ ነው። ትንሽ ነካ አድርጎብን ነው ቶሎ ዘለል ብሎ የሚሄደው። ከዛ ማድረግ ይቻላል ነው የሚለው ነው። ሙልጭ አድርጎ ነው የሚክደው። ቦታውን፣ ስርዓቱን፣ ወጉን፣ አሁን ያለውን እንቅስቃሴ ድምስስ አድርጎ የሚያፈርስ ቃል ነው። እንደዛ ካልፈረሰ ደግሞ አይሆንም። ለምን? በዚህ ውጫዊ በሆነ ስርዓት ውስጥ ሰይጣን ይገባል። አያችሁ፣ ሰው ይገባል። የኃጢአት ማንነት ይገባል። ስህተት ሁሉ ይገባል። አይደል እንዴ? በዚህ ንግግር ውስጥ በዚህ ጩኸት ውስጥ ብዙ ስህተቶች ይፈጠራሉ። እውነቶች የሉም አይደለም። ግን እውነት ከምን ጋር ይቀየጣል? ከስህተት ጋር ሲቀየጥ በቃ 10 ሕግ ቢኖር 9ኙ ሊፈጸም አንዱ ምን ቢባል ቢሳት በ10ሩ ምንድነው ሰውዬው ወዲያው ወድቋል ተብሎ ይባረራል። እንዲህ አይነት ሕግና ፍርድ ነው በእግዚአብሔር ዘንድ ያለው። ልኬቱ ይሄ ነው። አያችሁ፣ እኛ ራሳችን አይደል እንዴ በሚያገለግሉ ሰዎች ላይ ቁጭ ብለን አንፈርድም? እንፈርዳለን። ለምን? አይቼማ ስህተት ነው ብለን እንፈርዳለን። አብዛኛው በጣም ብዙ ልክ ቢሆንም አይደል ጥቂት ስህተትና እንላለን። እግዚአብሔር ደግሞ ከኛ በላይ ምን ያደርጋል? ሁሉንም ኤክስ ያደርገውና ይጥላል። እና ምን ላወራችሁ ነው? እዚህ ውጪው ላይ ምን የለም፣ ልክ የለውም። ክርስቶስ የለም። ክርስቶስ ወዴት ገብቷል? ወደ ውስጥ ግን አንድ ቀን ይወጣል። አያችሁ፣ ይሄ ውጪውን ምን የሚልበት ጊዜ አለ፣ ፐርፌክት የሚያደርግበት በኃይል የሚገለጥበት ጊዜ አለ። ይሄንንም ስል እግዚአብሔር በእኛ በጥቂቱ ይመጣል አምናለሁ። እውነት በእኛ ህይወት ምን ይላል? ሰውነታቸውን አሳልፈው ምን ባረጉት በሰጡት ሰውነት ላይ ግን እግዚአብሔር ሊወጣ ይችላል። አያችሁ፣ ሰውነታቸውን አሳልፈው ለማን ለሰጡት? በውጫቸው ላይ ግን ሊነግስ ይወጣል፣ ሊከብር ይወጣል፣ ይገለጣል፣ ይመጣል። በዚህ ምን መንገድ እንጂ አሁን በፊት ጊዜ በተናገርኩት ነገር ላይ ብዙ ችግሮች እየተፈጠሩ እያየን ነው። በጣም ደስ በሚል ሁኔታ ሰዎች በዛ ጉዳይ ላይ ምን ይላሉ? ብዙ ጊዜ በውጭ አገልግሎት ይነሱና የሆነ ቦታ ምን ይሆናሉ? ለምን? ቦታው አይችልም፣ በቃ አይችልም። ይሄ ባሮጌ አቅማዳ አዲስ የወይን ጠጅ ማድረግ መፈንዳት ነው ብሏል ኢየሱስ ቀድሞ። ስለዚህ አሮጌ ሰብአዊ ነፍስ የእግዚአብሔርን ነገር አትችልም። ከጥንት ጀምሮ ባይዘው ከአዳም ዘመን ጀምሮ ያለ ነገር ነው። አዳም ራሱ አልቻለው፣ ፈንድቶ ነው እሱ የሚወጣው ከዛ አሮጌ ስለሆነ ፈነዳ፣ አይችለውም። ነገር ግን አዲሱ በአዲስ ምን ይላል? ይጠባበቃል። መንፈስም በመንፈስ ነው አይደል? እግዚአብሔር የሚመለከው በመንፈስ ነው። ምን ስለሆነ ይሄ ሁለቱ ምን ይሆናሉ አለ? ይጠባበቃሉ፣ ሚንስ ይቻቻላሉ። በቃ ፊት ያረጋል ማለት ነው። ይሄኛው ግን ስጋ ግን መለኮታዊ ነገር ማድረግ አይችልም። ለዚህ ነው የሚወድቀው። ለዚህ ነው በአይናችን ፊት የከበሩ ሰዎች ዛሬ ቀለውብን የምናያቸው። ለዚህ ነው ቦታው የስጋ ስለሆነ ነው። ይሄ ስጋ ለጥቂት ጊዜ መለኮታዊ ነገር ይናገርና ከዛ ይጠየቃል። መልሶ የተናገረውን ነገር አርግ ሲለው አይችልምና ይወድቃል። ስለዚህ እግዚአብሔር ይተዋዋል። ነቀፋ ባይኖርበት ኖሮ አለኮ
አይደል እንዴ? ሌላ አዲስ ምን ኪዳን ባልተፈለገ ነበር፣ የእግዚአብሔር መንግስት ባልመጣ ነበር፣ የቸርች ሲስተም በቀጠለ ነበር። አያችሁ፣ በቸርች ሲስተም ውስጥ ግን ምን በዛ? አይዞህ ምን በዛ? ሰው በዛ። ሰው ሲል ሞት በዛ፣ በሽታ በዛ፣ ርግማን በዛ፣ ስህተት በዛ፣ ኃጢአት በዛ፣ ውድቀት በዛ፣ ብዙ ውድቀት በዛ፣ ብዙ ተስፋ መቁረጥ። እግዚአብሔር የት አለ? ቆይ እግዚአብሔርን የት ሄደን እናምልኮ? ሁሉም እኮ አታያዮች ሆኑ እያሉ ነው ሰዎች። አትሰሟቸውም? ሂዱ ጓደኞቻችሁን ጠይቋቸው፣ ቸርች የሚሄዱት ቁጭ ብላችሁ አውሯቸው። ምንም በጎ ነገር ሊናገሩ አልቻሉ። ይሄ ምንድን ነው የምታዩት እናንተ? ውድቀቱን አይደለም እንዴ? እግዚአብሔር ትቶት እንደሄደ እኮ ነው እንዴ? እነሱ በርግጥ ሊያሻሽሉት ይፈልጋሉ። ምን በማምጣት ሪቫይቫል፣ ወደፊት የመጨረሻው ዝናብ ይመጣል። ስለ መጨረሻው ዝናብ እናስብ፣ እስቲ እንጸልይ። በዚህ ጉዳይ ላይ ብዙ ጥናት እየተደረገ ነው እና ማለት የሚሉ ሰዎች አሉ። በቃ እንደዚህ ለመነሳት የሚዳዳቸው ግን ምንም ሪቫይቫል አይነስ ማለት ሰዎች በመንፈስ ቅዱስ እንዲህ ተነቃንቀው አያገለግሉም ማለት አይደለም። ይሄ የሆነ ቦታ ላይ የሆነ ነገር ተነስቶ እንቅስቃሴ አይሆንም ማለት አይደለም። ያ እንቅስቃሴ ማንንም መለወጥ አይችልም ነው የምላችሁ። አይችልም። አሁን በኢትዮጵያ ላይ ታላቅ ክብር እንዲመጣ ተባብለን ነበር። እኔ ወደዚህ በእውነት እዛ ውስጥ 5ቱም ኦፊስ አለ የሚባለው ኦፊስ። ሐዋርያት አሉ፣ ነብይ አለ፣ እንደ ፓስተርም ያደረገን ነበር፣ እኛም ነበርን፣ ወንጌላዊም አለ፣ አስተማሪም ሰው አጣፋ አሉና ተሰብስበው በጣም እስካሁን እንግዲህ አላውቅም፣ ያቋርጡ አላውቅም። በጣም ትልቅ የጸሎት ማዕከል ኢትዮጵያን የሚያነቃንቅ ምንድነው ቢባል እነ ጆሹዋ እንትና እንደዚህ አይነቱን ነገር ለመድገም ነው። እነሱን ስናያቸው ውጭውን ከማገልገል በስተቀር ወደ ውስጥ ገብተው ሲያገለግሉ አናያቸው። አልደረሱም ማለት ነው እነሱ። እግዚአብሔር የሚፈልገው ውስጡን ነው አይደል እንዴ? አንተ እውር ፈሪሳዊ አስቀድመ የውስጡን የወጪቱን ምን አድርግ አጥራ አለ ኢየሱስ። አይ ዛሬ ይሄ ነው፣ ሌላ መልእክት አያስፈልገውም። ለዛ ቤት ውጭውን ነው የሚያጠራው። ሁሉም ተነስቶ ውጭውን ነው የሚፈውሰው። ሁሉም ኑሮን ነው የሚፈሰው፣ ገላን ነው የሚፈውሰው አይደል እንዴ? ሌላ ምን ያደርጋል? ምንም አያደርግም አይደል? የኢኮኖሚያችን ምን ዝቅተኛነት ከፍ እንዲል ነው የሚያስተምረን። እንዴት አድርገን እንደምንበልጥ በዚህ ዓለም ላይ ከሰው ሁሉ በልጠን አይደለ መኖር የምንችልበትን መንገድ ነው የሚቀይሱልን። ታዲያ ምን ነው እንዳትሉ፣ አይ ከፈለግን መሄድ እንችላለን እንጂ እግዚአብሔር የፈለገው ግን ይሄ አይደለም። ጌታ ይባርክ። በሃይማኖት ሳይሆን እውነት። አይ አንዳንዱ እንደዚህ አይልማ። አይ ይሄ የገባው ነው የተረዳ ሰው ነው እንደዚህ የሚለው። ቦታውን ብሽቅጥ ያለባቸው ሰዎች ይሄንማ ሰርቼ ያገኛለሁ ይላሉ። እውነት ነው የገባቸው ሰዎች እዛ ውስጥ ገብተው እውነት ማአት ነገር ሲያወሩ ሲያስጠላል። ምላችሁ አንድ 5 ደቂቃ ስለ ክርስቶስ ምናምን አባባብ ካለ በኋላ ከዛ ወርዶ ስለ ሰው ነገር ነው የሚያወራው። ወርዶ በቃ ስለ ገጠመኛቸው ያወራሉ። ወደፊትም ስለሚገጥመን ነገር ይተነብዩልናል። አሁን እውነት እግዚአብሔር ይሄ ፕሮግራሙ ነው? ይሄ እኮ የሰይጣን ወይ የሰው ፕሮግራም ነው። ይላል ማንም በእውነት የሰይጣን ፕሮግራሙ ከፈለጋችሁ እንጂ እኮ ከልኩ ያልፋል እንዴ? እያንዳንዱ ሰው እግዚአብሔር በወሰነለት ትንቢት ተነገረው አልተነገረው ይቀራል። ምንም የሚቀር ነገር የለም። አሁን ሰውየው የሆነ ነብይ መጥቶ ትንቢት ስለተናገረ ምንም ለውጥ ሊያመጣልኝ አይችልም በህይወቴ። ምንም ሊሆን ያለውን ነገር ምናልባት በውጪ ነው ያው የውስጤን ማየት አውቀዋል። የለም በውጫዊ ነገር የምኖረው ነው የሚተነብይልኝ እንጂ በዚህ ውስጥ ያለውን አምልኮ ካለ ኢየሱስ ሰው የለም። እናንተ እዚህ ሰው ይሄ ተገልጦለት ያው በፍጹም ሊያውቀው አይችልም። አያውቁንም። እነርሱ ግን የክርስቶስ ልብ ይሄንንማ አነበዋለሁ
አንደኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 15 እሺ ከ14 ጀምሮ በእውነት አለን እኛ እሺ ቁጥር 14 ጀምሮ ነው ከ13 ነው ምዕራፍ 2 እሺ አንደኛ ቆሮንቶስ ምን ይላል? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለው፣ በመንፈስም የሚመረመር ስለሆነ ሊያውቀው መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱን ግን በማንም አይመረመርም። እንዲያስተምረው የጌታ ልብ ማናውቆት ነው። እኛ ግን የክርስቶስ ልብ አለ። አሜን። ያስተምረናል። እንዲያስተምረው የጌታ ልብ ማናውቆት ነው። ማንም አያውቀው። እኔ እናንተ አሁን ያለነው እዚህ ጋር ነው። ታውቃላችሁ? የኔ እናንተ ህይወት እየተመሰረተና እየተሰራ ያለው እዚህ ስፍራ ነው። መንፈሳዊ ሰው አይደል እንዴ? በውስጣችን አንድ መንፈሳዊ ሰው ተነስቷል። ክርስቶስ መጥቷል። ያ ሰው ነው። እሺ ሁሉን ይመረምራል። አሜን። አያችሁ፣ ሁሉን እንመረምራለን። እያየን ነው የምናወራው። ምንም የሚያመልጠን ነገር የለም። ራሱን ግን እኛን ግን በማንም ምን አንልም። የትኛውም ነብይ መጥቶ እኔን አያውቀኝም ዛሬ። በእውነት እግዚአብሔር ብቻ ነው እኛን ምን የሚያደርገን የሚያውቀን። ሰው አያውቀንም። ዓለም ግን አያውቀንም። አያችሁ ማለት እነዚህ ነቢያቱ የዓለም ነገር እኮ ነው የሚያወሩት አይደል እንዴ? ትበላለህ፣ ትጠጣለህ፣ ቤተክርስቲያን ትሰራለህ፣ ወደዛ ሄደህ ታገለግላለህ ነው፣ ትዘምራለህ፣ በአገልግሎት ዓለምን ትዞራለህ። ውጭ እንጂ ውስጥ ነው ይሄ ሊሆን ይችላል። ጥሩ ነው። እኔን መጥቶ አሁን እንደዚህ አይነት ሰዎች በጣም ብዙ ሰው ይመጡልሃል፣ እግዚአብሔር ብዙ ሰዎችን ይሰጣል፣ ለነሱ ሰዎች ይሄንን ምቃል ትመግባለህ ቢለኝ ሊሆን ይችላል። ግን የውስጤን ምን አላወራም። ይሄ ደግሞ ለኔ ትንቢት ሊነገረኝ ይገባል አይመስለኝም። አውቀዋለሁ ማንም ከዚህ እውነት ምን እንደማያመልጥ አውቀዋለሁ። ወደፊት ሁሉም ወደዚህ ምን ይላል? ወዶ ሳይሆን የግዱ ይመጣል። ማንም በፈቃዱ እዚህ መጣ የለም። ኖ ስንል አልነበረም እንዴ? እንዴት ሊሆን ይችላል? አይ እንዴ አሌክስ እንዴ ምን ማለት ነው? አይ ይሄማ ይሄ ነው። በምኑ በታላቅ ብርሃኑ እያሸነፈ በመገለጥ ብርሃኑ እየረታን ማን ወዶ መጣ እዚህ ጋር? ስለዚህ ይመጣል ማለት ነው። ህዝቡ የትም አይዟችሁ ቀድመነው ነው እንጂ የትም አይሄድም። ስለዚህ ወደዛ እንሄድም ማለት ነው። አያችሁ ወደ ተሻለ እግዚአብሔር የሚበልጥ ነገር ስለኛ አስቦ ወደሚበልጥ ኪዳን፣ ወደሚበልጥ ተስፋ፣ ወደሚበልጥ አገልግሎት አሜን ምን አድርጎናል? ስቦናል። አሁን ስለ አገልግሎት እያወራው ነው። የሚበልጥ አገልግሎት ነው እዚህ ጋር ያለው። እሺ የሚያንስ አይደለም። የቁጥራችን ማለት ነው። ይሄ እዚህ የለም። አሁን ስንት ነው ይሄ ቁጥር? እንደውም አሪፍ ቁጥር ነው። የፍጽምና እና ላወራችሁ የፈለኩት ነገር እግዚአብሔር በውጭ ቁጥር እኛም ማናውቀው አገልግሎት እያገለገልን ነው። ከፈለጋችሁ ደግሞዋለሁ እኛ ራሳችን እንኳን የማይገባን አገልግሎት እያገለገልን ነው። ለምን? የመንፈስ አገልግሎት ነው። የመንፈስ አገልግሎት አይታይም እንዴ? ምንድነው የምትሉት? አይታይም እንዴ?
የምናወራው ነገር እኮ አንዳንዴ ለኛም ግራ ነው። አዎ እውነት አንዳንዴ ግራ ነው እስከማየው እስከምረዳው ጭንቅ ነው፣ ግን እውነት ነው። እና ምን ማለት ነው? ከውጫዊ እንቅስቃሴ ወደ ውስጥ ገብተናል። በውስጥ የሚገርም አገልግሎት እየተገለገልን ነው። አንድ ቀን ግን ፈንድቶ ይወጣል። የሚገርማችሁ እና ባይፈነዳም እናውቀዋለን። ይሄ የምንናገረው ቃል ይሄዳል። የመንፈስ አገልግሎት ማለት ይሄ ነው። እንግዲህ ብዙ ስለተነጋገርን አይከብዳችሁ። ይሄ መንፈስ ነው። ሄዶ በሌላው ላይ ምን ይላል? ይጮሃል። ይሄ መንፈስ ይወርዳል በሌላው ላይ። እዚህ የምንማረው ትምህርት ይሄ መንፈስ አንድ ቦታ ሄዶ ምን ይላል? ይናገራል። ገባችሁ? ይሄ ሪሊም ይሄ ክበብ ይሄ መንፈሳዊ ሰፈር በአይን የሚታይ ቦታ አይደለም። በማይታይ ቦታ ላይ በቃ ለብዙዎች የሚሆን ምንድነው ማለት ነው? በመንፈስ እያገለገልን ነው፣ እየተገለገልን ነው። አዎ ይሄ ነው እንግዲህ በአንደበት ሊነገር የማይቻለው ነገር በመረዳት በመንፈስ መረዳት ብቻ ካልሆነ ወደዛ ብዙ መሄድ የማያስፈልግም ማለት ነው። ስለዚህ የእውነተኛይቱ ድንኳን አገልጋይ የት ነው ያለው? በድንኳኑ ውስጥ ነው ያለው። አሜን። በደመናው ውስጥ ገብቷል አይደል? ወደ ላይ ወጣና ደመና ምን አደረገችው? ፈፍ አድርጋ ተቀብላ ከሰዎቹ ከውጫዊ ነገር ምን አደረገችው? ሰወረችው። ሌላው ደግሞ ምን አለ? ወደ ሰማያት ገባ ብሎ ይናገራል። ለምን? ሰማያት ምን ይዞ ነው የገባው? የራሱን ደም ይዞ ገባ። ምን ሊያደርግ? ሰማያትን ሊቀድስ ገባ። እንዴ ቆሻሻ ሰማይ አለ እንዴ? አዎ እንዴ አለ እንጂ። ሰማይ ማለት እንግዲህ የሰው አስተሳሰብ ነው። ሰው ስለ እግዚአብሔር ያለው ምን ሐሳብ፣ መገለጥ፣ ትምህርት የለም። ይሄ ሃይማኖታዊን ስፍራ ምን ሊያደርገው ገባ? ሊቀድሰው ገባ ደም ይዞ። ስለዚህ ደም ምን አደረገ? እዛ ረጨ። ይኸው እንደ ውሃ እንደ ቄስ መርጨት ባይሆንም ረጨው። በደሙ ተቀደስን። በራሱ ህይወት ምን አደረገ? ቀደሰን። ምን ለየን፣ ለወጠን ማለት ነው። አሁን ደግሞ ምንድነው? ሰዎቹ ምን ተባሉ? ስጋዬን ካልበላ ደሜን ካልጠጣችሁ ከኔ ጋር ህይወት የላቸውም አላቸው። እንግዲህ ደግሞ አሁን ምን እያደረገ ነው? በደንብ አድርገ እየጠጣ ነው። ያ ደም ይቀድሳል። ስጋው ምን እያደረገ ነው? እየበላ ነው። ከሙታን ያስነሳል። ደሙ ሲቀድስ ስጋው ግን ያስነሳል። እኔ የዘላለም ህይወት አስነሳዋለሁ በመጨረሻው ቀን ከሙታንም አስነሳዋለሁ ይላል እዛ ፓርት ላይ። ዮሐንስ ወንጌል ምዕራፍ 6ን አንብቡት። እየደጋገመ ስጋዬን የማይበላ ደሜን የማይጠጣ እያለ ይናገራል። የሚበላ የሚጠጣ ግን አስነሳዋለሁ ይላል። የዘላለም ህይወት ይኖረዋል ሲል ምን ማለት ነው? የህይወት ለውጥ ነው ማለት ነው። ሰው በክርስቶስ ምን መሆኑ ነው? መለወጥ። የራሱ ህይወት ምን ሆኖ ጠፍቶ የክርስቶስ ህይወት በውስጡ ምን ሲሆን ነው? ሲገኝ ማለት ነው። ትንሣኤን ያገኛል ማለት እዚህ ከአፈር ተቀስቅሶ መነሳት ነው አይመስለኝም። ብዙ ብቻ አይመስለኝም። ማፈር ነህና ወደ አፈር ትመለሳለህ ስላለ የአፈር ነገር የጨረሰ መሰለኝ። አይደለም ወይ ነው? አይቀስ ብዬ ልሻረው ብዬ እግዚአብሔር ከአፈር ጋር አሁን ምንም ግንኙነት የለውም። ምንድነው ግን የሚለው? በክርስቶስ አምነው የሞቱት እግዚአብሔር ከክርስቶስ ጋር ምን ያደርጋቸዋል? ያመጣቸዋል የሚለው ከየት? ከጓዳ ውስጥ ከተሰወሩበት ምን ይሆናሉ? ይወጣሉ። እሱስ ይወጣል ነበር ለቀደቀ መዛሙርቱ። እሱ እኮ ግን የምር ስጋ ነበር። መንፈስ እንዳልሆንኩኝ እዩት ብሎ አስነክቷል። ለነሱ ነው እንዴ? እውነት ለነሱ መገለጥ እኮ ነው። ይሄ እኮ መገለጥ ሰው ከሞተ በኋላ መገለጥ እኮ ነው። ኖ ተገለጠ። እሺ ተገለጠና ንኩኝ አላቸው። ለምንድን ነው ሲንገል? ይሄ እኮ ቀላል ትምህርት ነው። ይበቃ አለቀ። ከዚህ ውጪ ምንም ፐርፐዝ የለውም። በጣም
እንዴ ከህማማቱ በኋላ 40 ቀን ምን አረጋቸው? ታያቸው። ለምን? እርግጠኛ እንዲሆኑ። የሰው ነገር ታውቂው አይደለ እንዴ? እንጀራ በልቶ ጠጥቶ ሽባ ተተርትሮ እውር በርቶ አናቀውም። እንደዚህ አይነቱን ሰው ከምድር ላይ አስወግድልን ነው የተባለው። የሰው ነገር ይሄ ነው። ለዚህ ሰውዬ ነው 40 ጊዜ መጨረሻ ላይ ሲታክተው ምን አለ? በሉ እንግዲህ ቻው ብሎ ሄደ። እነሱ አሁንም ምን አሉ? አፍጠው ጠበቁት። ተውት አለ። ይሄ እንዲሁ እንደሄደ በዚህ ሁኔታ ይመጣል አላቸው። ከዛ በኋላ የሚያሳምን ማብቻ ነው እንጂ ጴጥሮስ ለቆቆ ሄደ። ጴጥሮስ ከሙታን ከተነሳ በኋላ እኮ ታይቶ መነሳቱን ካየ በኋላ እኔ ልጆቼ ቤተሰቦቼ እየተራቡ ስለሆነ አሳ ላጠምድ እሄዳለሁ ሲላቸው እኛም እንሄዳለን ብለው ባካረው ሁሉ እዛም መጥቶ ምን አላቸው? ኧረ በሕግ አሳውን ደበቀባቸው እኮ። ይሄ እኮ መገለጥ ነው እናት። ሲያዩት እኮ ማን ነው እኮ የሚሉት አያውቁትም። አያውቁትም እኮ መንገድ ላይ እነዛ ሁለት መንገደኞች በቃ አለው ተስፋ ቆርጠው ወደ ኤማውስ አይደል ሲሄዱ ተገልጦ መንገድ ላይ ያወራቸዋል። ምንድነው እናንተ የምትጠወልጉት አላቸው። አንተ ደግሞ ምን አዲስ ሰው ነህ እንዴ? ራሴቱ ይስኝ በስራና በቃል ብርቱ የነበረው ነብይ የነበረው እነሱ አሉ እንደዚህ አድርጎ ነበር። በቃ አሁን ቀደሉት፣ ጠፋሉት። ለማ ያቁታሉ የምትይኝ እንዴ? ይሄ መገለጥ ነው እንዴ? ያ ስጋ አይደለም፣ በፍጹም ሊሆን አይችልም። አላውቅም እሱን እንግዲህ ተዋጠ። ሞት በህይወት ተዋጠ። የሚሞት ስጋ ነው የሞተው አይደለ? አሁን ምን መጣ? የማይሞት የሚበሰብስ ነበር፣ የማይበሰብስ። ይሄንን ነው ማቀው ማለት ነው። መለወጥ ነው። ጊዜያዊ ነበር፣ ዘላለማዊ ሆነ። ምን ሆነ ማለት ነው? መለኮታዊ ሆነ ማለት ነው። ይላኩ አይደለም። አየሽ? ኦኬ። ወደ ደመናው ሲገባ ወደ አምላክነቱ ሄደ እንዴ? ታዲያ መነፈሰ። አታመንፍስ ይሉናል ሰዎቹ፣ አታመናፍሱ ይሉናል። በጣም ነው ምናመናፍሰው። ትልቁ የአዳም መቋቋሚያው ዕቃ እዛ ቤት ቴዎሎጂያን ከባዱ ጦር ዕቃቸው ይሄ ነው። ይሄ ዝም ብላችሁ አታመናፍሱ ሚንስ ሰውን እንትን ማድረግ ነው። በዚህ ቃል ይሄ ምንድን ነው? በጭንቅላት ላይ ሆነ መምታት። ምን ሁሉን ታመናፍሳለህ? አመናፍሰዋለሁ። ሁሉ ነገር መንፈሳዊ ነው። ስጋ የለም፣ ሞቷል፣ ተቀብሯል። ምክንያቱም ስጋ ተፈርዶበታል ወንድሜ። ሰዎች ሁሉ በስጋ ምን እንዲልባቸው? እንዲፈረድባቸው። በመንፈስስ እንደ እግዚአብሔር እንዲኖሩ ተደርገዋል። ለዚህ ጉዳይ ወንጌል ለሙታን ተሰብኳል። ማንም ሰው በስጋው ምን ይሆናል? ይፈረድበታል። ማንም ሰው ከኛም ጨምሮ በስጋ ይፈረድብናል። ለምን? በስጋ ኃጢአት ሰርተናል። ስጋ ኃጢአት ሆኗል። ስለዚህ ይሄ ስጋ ምን ይሆናል? ይፈረድበታል። ማንም ስለዚህ አታመናፍስ ቢለኝ አሁኑኑ አመናፍሼ በስጋ ፍርዴን ተቀብዬ ጠፋለሁ እንጂ እንደሱ ሞኝ አይደለሁ። አየህ፣ ሁሉ ነገር ወደ መንፈሳዊ ዓለም ውስጥ ይቀየራል። ስለዚህ ጳውሎስ ምን እንደሚል ታውቂያለሽ? እኔ ከዚህ በፊት ኢየሱስን በስጋ አውቀው ይሆናል አለ። ከዚህ በኋላ ግን አላውቀውም አለ። አላውቀውም። ኢቭን ክርስቶስን አይደለም ማለት ማንንም እዚህ ምድር ያለ ህዝብ በሙሉ እኔ በክርስቶስ ነው እንጂ ከዚህ ውጪ አላውቀውም ሲል አመናፈሰው። ለምን? ሌላው በሙሉ ምን ሆኗል? ክርስቶስ መስቀል ላይ ምን አድርጎታል? ገሎታል፣ ቀብሮታል። አሁን የተነሳው መንፈስ ነው። ሰው ሁሉ በስጋ ይሞታል፣ በመንፈስ ግን እንደ እግዚአብሔር ይኖራል። ስለዚህ ያ የኢየሱስ ከሙታን መነሳት ይሄንን ያደረገው መንፈስ ነው። ግን ለሰዎቹ ግን ምን የሚል የሚዳስስ ይህን ጠባሳውን ሁሉ እያሳያቸው ግን ዘላለማዊ አይደለም። በዛ ለዘላለም አይኖርም። እስከ 50 ቀን
ወይ እስከ 40 ቀን በዛ ሁኔታ ምን አደረጋቸው? ታያቸው ነው የሚለው። አይገርምሽም? ኖር አይልም። ታየ ሚንስ መታየት መገለጥ ነው። አንዴ አትክልተኛ፣ አንዴ መንገደኛ፣ አንዴ አሳስጋሪ አይደለ እንዴ ሆነ። በዚህ መልክ ምን ሆነ? ታየና ከዚህ በኋላ ሁለተኛ በዚህ መልክ ምን አልታይም ብሎ ሰበሰባቸውና ተራራው ላይ ምን ሆነ? እያዩት ሁለተኛ እንዳይጠብቁት ነው። እሺ ሰብአዊ አእምሮ ነው አሁን ሊያሳምን ይሄን ሁሉ ይሰራው። ሰብአዊውን ተፈጥሯዊውን ማንነት በቃ የሚያሳምንበት መንገድ ነው። ከዛ ወጣና ደምነ ተቀብላው ከአይኖቻቸው ሰወረች። የንግግሩ አይገባንም ማለት አይን ላይ ነው የተሰራው ስራው። ይህ ተፈጥሯዊ አይን ምን እንዳያይ በተረፈ መንፈሳዊ ዓለም ውስጥ ገባ። መነፈሰ ወይ መንፈስ ሆነ። ተመልሶ በ50ኛው ቀን ምን ሆነ? በመንፈስ ወረደ። ሄዳለሁ ተመልሼ እመጣለሁ ወደ አባቴ ወሰዳቸው። መጣ። አሁን ወደ አባቱ እየወሰደን ነው። በዚህ እውነት ወዴት እየሄድን ነው? ወደ አብ። አሜን። ይሄ ነው እንግዲህ የመቅደሱ ምን አገልጋይ የተሻለ ምን አገልግሎት። ይኸውላችሁ አሁን እየሄድን ያለ ነው ወዴት ነው? ወደ አብ። ወደ አብ ነው። መንገድ ነው አለን አይደለ? ይሄ የምንሄድበት ምንድን ነው? መንገድ ነው። ሂደት ነው። እድገት ነው። የምንደርስበት ቦታ አለ። አያችሁ? ተወለድን በሕፃንነት ልጅ ሆንን። ከዛ አባትነት ደረጃ እንሄዳለን ለፍጥረት። ይሄ ጉዞ ነው። ሂደት ነው ይሄ። ሃይማኖት ግን ይሄንን አያውቀውም። ይጠቅሰዋል እንጂ አይኖርበትም። እንዲያውም ያመልከዋል። አብ ወልድ መንፈስ ቅዱስ እያለ ምን ያደርገዋል? ያመልከዋል። ሥላሴ ይሄን የሚክድ የገሃነም ፍርድ ነው ያለበት ብሎ ይነግሩናል እንጂ አይኖረውም በህይወት። ይሄ ግን ህይወት ነው። ይኸውላችሁ እግዚአብሔር ራሱን በወልድ ገለጠ፣ እንደገና በመንፈስ ቅዱስ ገለጠ፣ እንደገና በአብ። ይሄ የተገለጠው ለማን ነው? ለኛና ለልጆቻችን ነው። እሺ ይሄ ነገር ምን ሆነ ማለት ነው? እግዚአብሔር ገለጠው። አብን ምን አረገ? አባትነትን ምን አረገ? ገለጠ። ለሰው ገለጠ። ሰው እዚህ ጋር ምን እንዲል እንዲደርስ መገለጥ ነው ይሄ እንጂ የሆነ እንትን የምንለው አይደለም። የሚመለክ የሆነ ነገር አይደለም። አባት ሲባል ነጭ ሽበት ነጭ ነው እና ትልቅ ዙፋን ላይ ምን ይሆን የተቀመጠ ትልቅ የወፈረ አባት። ልጅ ደግሞ እዚህ ጋር ቁጭ ብሎ እና ለሁለቱ ምን ሲሆን ነው? አልሰገዳችሁም? ለሁለቱ አንዳንዴ ለሱ ሰግድና ይሄኛው አባት ደግሞ እንዳይቀደም ሊሆን አይችልም ብለን ደግሞ መከራችንን ስንበር። ሃይማኖት ይሄን የሚጫወተው ጨዋታ ከዚህ በአእምሮ ላይ ነው። አእምሮአችን ስንጥቅጥቅ አለ፣ ግራ ተጋባ። አዳም እንግዲህ ግራ መጋባት ነው። ግራ ተጋብቶ እስኪሞት ድረስ እንግዲህ ግራ ይጋባል። በዚህ እውነት ነገሩ ምንድነው ልላችሁ ነው የፈለጉት? መገለጥ ነው፣ ህይወት ነው፣ የምንደርስበት ነው። ሃሌሉያ አሜን። እና ይሄን ማወቅ በእርግጥ ለፍጥረቱ ሌላ መሆን ነው። ሌላ ማንታወቅ መሆናችንም ነው። ይሄ ዕውቀት ሲገባል ለሌላው ምንድነው? እንቆቅልሽ ነን። አያችሁ? በዚህ ዕውቀት በዚህ መርዳቱ ስንሆን ለሌላው በቃ ምክንያቱም እሱ የሚያመልከው ነገር እኛ እየሆነው ከሆነ ምን ያህል ርቀት ነው ያለው ይሄ ነገር? እግዚአብሔር እዚህ ድረስ ጠርቶናል፣ እዚህ ድረስ ቀብቶናል፣ እዚህ ድረስ መርጦናል። ታዲያ እግዚአብሔር ማን ነው? ይሄ እግዚአብሔር ታላቅ ነው። ከዚህ ከምንለው በላይ ነው እግዚአብሔር አይደል እንዴ? ወልድ አብ መንፈስ ቅዱስ ከምንለው እግዚአብሔር በላይ እንደሆነ እንረዳለን። ሃሌሉያ። መጨረሻ ላይ ምን ይላል መጽሐፍ? እግዚአብሔር ሁሉ በሁሉ ይሆናል ይላል። አሜን። እግዚአብሔር ሁሉ እንደገና በሁሉ ምን ማለት ነው? ይሄን በራሱ እግዚአብሔር ይሞላል ማለት ነው። ፍጥረት በሙሉ በእግዚአብሔር ምን ይሆናል? ይሞላል። እሺ ወደ ዕብራውያን ልመለስ።